አብ ነው፣ ወልድ አይደለም። አብ ወልድ አይደለም፣ ወልድም አብ አይደለም። ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስም ወልድ ነው። የራስ ምታት ልስጣችሁ ለመሰላችሁ። ኔክስት ዊክ እንመጣበታለን። አንዳንድ ኑፋቄዎችን ለማየት እንሞክራለን። ኦንሊ ጂሰስ የሚባል ኑፋቄ አለ። ሴባሊያኒዝም ይባላል። ሴባሊዮስ የሚባል ሰው ነው የጀመረው። በኋላ ሞቶ ቅርብ ጊዜ ተነሳ። ኢትዮጵያ ላይ ደግሞ ፈነጨ። በነገራችን ላይ ትልቁ እንቅስቃሴ ያለው ኢትዮጵያ ነው። ለምን እንደሆነ እንጃ። ጥርግ አድርገው ነው ከየቸርቹ የወሰዱት የነበረው አንድ ዘመን። ሞዳሊስቲክ ነው እምነታቸው፣ ሞዳሊስቲክ ነው። እና እናንተ ስላሴ የምትሉት ይላሉ፣ ያ ሞዳሊስቲክ ነው። ምን ማለት ነው? አብ ነበር ራሱ አብ ነው ወልድ የሆነው። አይ አብ ነው ወልድ ነው ነው። እኛ ክችች አልነው፣ ግን ክችች ስለሚል ነው። ኢየሱስም እኔ እኮ አብ ነኝ አላለም። እኔና አብ እያለ ነው ያወራው ነው እንጂ እኔ እኮ አብ ነኝ አላለም። እኔና አብ አንድ ነን ብሏል። ግን አባቴ እያለ ስለ አባቱ ያወራል፣ ከአባቱ ጋር ያወራል። ከራሱ ጋር እያወራ ነው የሚል እብደት ከሌለ በስተቀር ከአባቱ ጋር አወራ ይላል። እኔም ደስ ይለኛል ቃሌን በሚታዘዝ ሰው አባቴም ደስ ይለዋል አለ። ዲስቲንክት ፐርሰንስ ናቸው። ይህንንም ስታወሩ ማብራራት በጣም ጥሩ። በጣም ብዙ የኛ ሰዎች ራሱ አንዱ አምላክ በሶስት ተራ በተራ ተገልጦ ነው ብለን ሳናስብ አንቀርም። እዚህም ትኖሩ ይሆናል ወይም ኦንላይን እኮ አብ ነው፣ ከዛ ወልድ ሆነ፣ ከዛ ኖ ዳት ሲሪየስ ክራይም ነው። አብ ወልድ መንፈስ ቅዱስ አንድ ላይ የተገለጡበት ምዕራፍ ላይ ምን ትሆናላችሁ? ኦንሊ ጂሰስ አሁን አንዱ ወገቡን የሚይዘው እዚህ ላይ ነው። በአንድ ጊዜ ይገለጣሉ። ደግሞ በአንድ ጊዜ አሁን ጌታችን ሲጠመቅ በአንዴ ነው። ደግሞ ተራ በተራ ቢሆን ተራ በተራ እናምን ነበር። በአንድ ጊዜ እየተጠመቀ አባቱ በእርሱ ደስ የሚለኝ የምወደው ይኸው ነው ይላል። መንፈስ ቅዱስ ደግሞ መጥቶ በርግብ አምሳል ያርፍ። ምን ስሉስ አምላክ ዲስቲንክት ፐርሰንስ ናቸው። እግዚአብሔር በአካል ሶስት ነው፣ በማንነት አንድ ነው። ለዚህ ነው ኮንትራዲክሽን የሌለው። በነገራችን ላይ እግዚአብሔር አንድም ሶስትም ነው እያለን አይደለም። በአንድ ጊዜና በአንድ ሴንስ፣ በአንድ ጊዜና በአንድ ሴንስ ኮንትራዲክሽን ሊሆን ይችላል። እግዚአብሔር አንድ ነው ኢን ሂዝ ቢንግ ኢን ሂዝ ኤሰንስ፣ በማንነት በባህሪ። እግዚአብሔር ሶስት ነው በአካል ነው። ምን አለን እስካሁን? ስላሴን የምታምኑ አማኞች ምንድን ነው የምታምኑት? እግዚአብሔር አንድ ነው፣ ደግሞስ ሶስት አካል ነው። አብ ወልድ መንፈስ